የህወሓት የፖለቲካና የወታደራዊ አቅም በሳሳ ቁጥር በዲፕሎማሲያዊ መንገድ ነፍስ ለመዝራት የምዕራባውያንን ጣልቃ ገብነት የመጠበቅ የቆየ ስንቶ አሁን ላይ በይፋ አብቅቶለታል። በቅርቡ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በሸረሪና ውጊያ ዙሪያ ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር በነበራቸው ሚስጥራዊ የስልክ ውይይት ሁለተኛ የፕሪቶሪያ ስምምነት ይደረግልናል ብለው ቢጠብቁም አምባሳደሩ ግን ጥቃቱን የጀመራችሁት እናንተ ናችሁ፣ ከፕሪቶሪያ ውጪ አዲስ ስምምነት አይኖርምና የማትወጡበትን ጨዋታ አቁሙ ሲሉ በጽኑ አስጠንቅቀዋቸዋል። በተጨማሪም ከኤርትራ ከባድ መሳሪያዎች ወደ ትግራይ መግባታቸውን አሜሪካ እንደምታውቅ በመግለጽ የህወሓትን የሴራ አካሄድና የፖለቲካ ቁማር አጋልጠውታል። ትናንት በጉልበቷ ተማምና የሰላም በሮችን ስትዘጋ የቆየችው ህወሓት ዛሬ በራሷ የጥፋት መረብ ውስጥ ወድቃ ዓለም አቀፉን ማህበረሰብ የማታለል እድሏ ሙሉ በሙሉ ተዘጋግቷል። በአጠቃላይ የህወሓት የዲፕሎማሲያዊ ነፍስ አድን ኬላ ፈርሷል። የሴራውን ጨዋታ በይፋ ተጠናቋል።